የኢትዮጵያ ስልጣኔ የሚያድግባቸው ዘመናት የኢትዮጵያ ስልጣኔ ዲክላይን የሚያደርግባቸው ጊዜዎች በጥቅል ሲታዩ የቮይስ እና የኖይዝ ኮምፒቲሽን ነው። ቮይሶች ጎልተው ሲወጡ፣ ቮይሶች ኖይዝን ሰፕረስ ማድረግ ሲችሉ፣ ቮይሶች በብዙዎች ክሊርሊ ተደምጠው ተከታይ ሲያገኙ እድገት ስልጣኔ አለ። ኖይዞች ሲበረቱ፣ ቮይስ ሰፕረስ ሲሆን ደግሞ ስልጣኔን ማውደም አለ። ኖይዝ እና ቮይስ ሲተካከሉ፣ መሳ ለመሳ ሲጓዙ ያዝ ለቀቅ ይሆናል። መሄድ መመለስ፣ ሁለት መራመድ አንድ መመለስ ይሆናል። እንዴት ነው ቮይስ ጎልቶ ኖይዝ ሰፕረስ የሚሆነው ያላችሁ እንደሆነ ወደ አምናው ሄዱና ናሬሽን ሐሳብ ናሬሽን ጎልተው ተገዝተው ሊደርሺፕ እና ፎሎወርሺፕ ሲስማሙ ስልጣኔና እድገት ይመጣል። ያ ሲደበዝዝ ደግሞ ጥፋት ይመጣል። ኢትዮጵያ ውስጥ ያሉ ስልጣኔዎች ቅድመ አክሱም እና ከአክሱም በኋላ ብለን በሁለት ብንከፍል፣ ቅድመ አክሱም አሁን 3000-4000 ገደማ ሆኗል ማለት ነው። የፑንት ስልጣኔ ነበረ። ፑንት ወጥቶ ሲወርድ የኩሽ ስልጣኔ መጣ። የኩሽ ስልጣኔ ወድቆ የዳማት ስልጣኔ ደግሞ ሲመጣ ቀይ ባህርን አባይን መቆጣጠር ኢትዮጵያ ውስጥ የነበሩ ስልጣኔዎች ሁሉ ፋውንዴሽን ነበር። በኋላ የአክሱም ሲመጣ ወደ ኋላ ያለውን ቀንሶ ወደ የመን በተወሰነ ደረጃ ወደ ደቡባዊ ሳውዲ፣ ህንድ ድረስ የሚዘረጋ ሰፋ ያለ ኢንፍሉዌንስ ያለው በወቅቱ ከነበሩ 4 ሀያላን መንግስታት እንደ አንድ የሚወሰድ መንግስት ነበር። ከአክሱም በኋላ ዛጉዌ ነበር። ከዛጉዌ በኋላ ጊዜው በትክክል ዲፋይን ባይደረግም ዛጉዌ አካባቢ ወይም በፊት ባሌ አካባቢ ያለው ስልጣኔ ይነሳል። የጎንደር የዛሬ 400 ዓመት አካባቢ የነበረው ስልጣኔ ይነሳል። የሐረር ስልጣኔ ይነሳል። የጅማ፣ የሸዋ፣ የከፋ፣ የወላይታ፣ የዳውሮ ይቀጥላል በየቦታው ማለት ነው። ስልጣኔ ከነበረ እንዴት ማሽቆልቆል መጣ ያልን እንደሆነ ውጫዊ ምክንያት አለ፣ ውስጣዊ ምክንያት አለ። ኢትዮጵያ ውስጥ ስልጣኔ የመጣባቸውን ኋላም ውድቀት የታየባቸውን ዘመናት በአንድ ምሳሌ ብቻ ለመገንዘብ አንድ 4 ጎማ ያለው መኪና የሚፈልግበት ቦታ ለመድረስ ቢያንስ 4 ሁነኛ ነገሮች ይጠበቁበታል። አንደኛው የመኪናው 4ቱም ጎማ ተመጣጣኝ ሳይዝ መኖር አለበት። የአንደኛው ማደግ ወይም ማነስ ሌሎቹ የመውደቅ ጦስ ሊሆን ይችላል። ሁለተኛው መመዘኛ አንድ ላይ መሽከርከር አለባቸው። 3ቱ ጎማ እየተሽከረከረ አንደኛው ቢነክስ ባይሽከረከር መኪናው ወደፊት ሳይሆን የሚሄደው የነከሰው ጎማ ስለሚጎትተው አደጋ ሊያስከትል ይችላል። 3ኛው በአንድ አቅጣጫ መሄድ አለባቸው። 2ቱ ወደፊት 2ቱ ወደ ኋላ ከሆነም አይቻልም፣ አይደርሱም። 4ኛ እኩል ስፒድ ያስፈልጋቸዋል። የአንደኛው መፍጠን የአንደኛው መዘግየት አደጋ ያስከትላል። ተመጣጣኝ ሳይዝ፣ አንድ ላይ መሽከርከር፣ በአንድ አቅጣጫ መጓዝ